ጃኒ ከአዶናይ አርግዛለች እየተባለ ነው። እሷ እርጉዝ ናት ሄዳለች። እኔ ጃኒ በቢጃማ ቁጭ ብላለች ከአዶናይ ጋር። ግን አንቺ አዶናይ ግን ለፖስት ያደረግን ጋይስ እግዚአብሔርን ከሷ ጋር ቢዝነስ እየሰሩ ነው እነዚህ ሙጃዎች። ቢዝነስ ሞኝት ሁለቱ እንደዚህ ልጅ ተመካክረው ቢዝነስ እየሰሩ ነው ማለት እሱ። አዎ ምንድነው ጃኒ ገንዘብ ላይ ያላቸው አመለካከት አይደለም። አንቺ እዚህ ስትንቀራ እንደኔ ቢጤ ያለው የእሷን ስም አራግባለሁ። እሷ የእሷ አካውንት 1 ሚሊዮን ይገባል። ፌሚኒስት አይቀር ሚኒሊስት አይቀር ሜሜኒስት አይቀር ቁጭ ብሎ ጃኒ ጋዜጠኛ በሙሉ ጃኒ ይላል። እሷ ለሽ ብላለች ተኝታለች። ጃኒ እንዴት ነሽ? ደህና ነኝ። ግን የምርም እውነትሽን ነው። ድራማ ይሆናል እኮ የሰሩብን። እግዚአብሔር ሻሻ ነው ያደረጉት እነዚህ ሰዎች። ሰላም ነኝ። አረ ጃኒ እንዴት ነሽ? ደህና ነኝ። ሰላም ነው። ሰላም እንዴት የቸገረው ሰው እኮ ይናገራል። ስቶሪ ግን አርጋለች ዛሬ ይሁን ትላንት መሰለኝ ስቶሪ አርጋለች። አለውኝ ደህና ነኝ እመለሳለሁ በቅርብ ማምላለች። 1 ሚሊዮን ሞላ ደህና ነኝ ምናምን ብላለች። ጋይስ ደህና ነኝ ምናምን ብላለች። ስቶሪዋን አይቼ ነበርና ከባድ ነው። ደህና ናት። እሱ አሁን እሺ ልጆቿ ደህና ናት። ደህና ነኝ ካለች ምን አባታችሁ ነው የምታደርጉ? ልስራበት አንበሳ ፈልጋለሁ። ሰው ብር ያጠራቅማል። እኔ እናንተን አጠራቅሜ የት ልደርስ ነው? ምን ታደርጉልኛላችሁ? 400 ሺህ ፎሎ አለኝ። 400 ሺህ ብር ግን የለኝም። ምን ታደርጉ እስቲ ንገሩኝ። ዮኒ ማኛና መሰሎቹ ከሚዲያ መሸኘት አለባችሁ፣ ይበቃቸዋል፣ ህዝቡን ከህዝብ እያጋጩ ነው እያለ ነው ጆሲ። ይሄንን ሀሳብ እንዴት አያችሁት? ባያችሁት ላይቭ ላይ ገብታችሁ ውጡልን፣ እርሱ ሰውዬ ውጡልን በቃ እያላችሁ ግር ብላችሁ በቃ ፍጹም አትሾሩ። በቃ ሊሸቀልባችሁ በሲስተም ሊገባላችሁ። የጃኒ ጊፍተሮች ካሉ ወይ አዶናይ ጊፍተሮች ምናምን ካሉ በቃ ሊሸቀል ነው። በቃ ደግሞ በዚህ ሲስተም ሊመጣ ነው። ሲስተም ነው እናጋልጣለን። እኛ ደግሞ በፍጹም ሲስተሙ እኛ ላይ አይሰራም፣ ወጣቶች ላይ አይሰራም። በቃ ሽማግሌዎች ለቀቅ አድርጉልን፣ ሚዲያውን ልቀቁልን። 10 ዓመት ተቆጣጠሩ። በቃ ለወጣቶች እኛ ወጣቶች እንቆጣጠረው አይደል? እኛ ወጣቶች እንቆጣጠረው። በቃ ውጡልን፣ እርስዎ ሰውዬ ውጡልን። አንፈልገውትም። አንዴ እዚያ ያወጫብሩናል፣ አንዴ ፖለቲካ ያወጫብሩናል፣ አንዴ ሃይማኖት ያወጫብሩናል፣ አንዴ እዚህ ጓደኛሞች ማለት ያወጫብሩናል። በቃ እርሶ ሰውዬ በእናቱት ውጡልን ከዚህ ሶሻል ሚዲያ በቃ ውጡልን። አንፈልገውትም እንዴ አንፈልገውትም። በቃ አንፈልገውትም ከተባለን አንፈልገውትም ነው። ለምን አይረዱንም? በግልጽ ወርዶ እኔ እናቴ ትሙት ወርዶ እኔን ከኔ ጋር እንግዲህ እኔ ቢወልድኝ የኔን 2 ሊያፈራ ይችላል እግዚአብሔርን። በቃ ይኸውላችሁ ዮኒ ማኛ ላይ ሲገባ ምን ትሉ? ውጡ እርሶ ሰውዬ ውጡልን፣ እርሶ ሰውዬ እያላችሁ ኮሜንት ላይ ጻፉላችሁ። የምሬን ነው ብላችሁ። ዮኒ ማኛ ከጆሲ ለተነሳበት ጥያቄ ምላሽ ሰጥቷል። እንጀራዬ ስለሆነ በምርኩዝም ቢሆን እመጣለሁ እያለ። ለምንድን ነው እሱ ልጅ ግን ቀይ ነገር የሚወድ? ማኛ ያ ያላ ሲያይ ነው የሚያደርገው። በነገራችን ላይ በነገራችን ላይ እነ ጀዋር መሐመድ እየተጠቀሙ ነው ሶሻል ሚዲያ። እንግዲህ ማንም ማይት አብቹ አለ ቲክታክ ላይ ዶክተር አብይ አለ ቲክታክ ላይ ማንም እማማ ዝናሽ ራሱ አለ። እማማ ዝናሽ አሉ ፔጅ አላቸው። ዮኒ ማኛ ብቻ የሚታየው እንዲወጣ ለምን ተፈለገ? ዮኒ ገና ከዘራ ይዤ አልወጣም በሉ። ምን ከዘራ የታባቱ ታገኛለህ? እሱን ነው ማስረጃው። ከዘራ ይዤ ሁሉ ታገኘኛለህ እንዴ? አስለቅሰዋለሁ እዚህ እየተደበርኩ። በጃኒና በአዶናይ መካከል ጎንደር ላይ የተፈጠረውን ግጭት ተቀርጾ ቪዲዮ ደርሶኛል ብላ ሊያሾ በዩቲዩብ ቻናል ካወራች በኋላ ይህን ቪዲዮ የቀረጹ ሰዎች እነማን ናቸው በማለት ዮኒ ማኛ ጥናት እያደረገ ነው። እንግዲህ ተጠርጣሪዎቹ ላይቭ ላይ ቀርበው እንደዚህ ቃላቸውን ሰጥተዋል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው እኔ ጃኒን ዛሬ አይደለም ማውቃት። እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደርገች ምናምን ብዬ መቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይም ቪዲዮ ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው ጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው። እነሱ ተጣረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነው። እኔ ጆኒ ዳንኤልም ጓደኛዬ ነው፣
ጃኒም ጓደኛዬ ናት። በመሀላቸው ገብቻ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቅድም አብረን ነበር እያወራን የነበረው ለእሷም ስለነግራት ነበር አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር ያገናኘው ነገር የለም። ኢቨን አሁን ይሄ ወሬ ከሊያ የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም። እነሱ ላኩልኝም አላለችም። ኪዱ እኔ በጃኒ ልቀን አልችልም። ጃኒ እንደ ጓደኛ እንጂ እንደ ሴሌብሪቲ ስለማላያት የእሷን ጉድ አውጥቼ ለሚዲያ ልሰጥ አልችልም። ሲጀመርም ልቀርጻት አልችልም ብላለች። ምላሹ እንዴት አያችሁ? እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም። ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ። ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ። አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን። ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን። በቃ ከዛን ከኛን በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር። አዶናይ መጣ ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ። ውጪ ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከእሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው እኔ የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንዲያ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻ እንዴት ይደውልባታል ብላ ኤልሻ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣለን፣ መኪና መጣለን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም። ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ ከ4 ወር በፊት ተገናኝተን የለ ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? አስተውሉ። ዝም ብላችሁ አትነዱ። ደግሞ ሰው የመሰለው እኛ ብቻ ፕራይቬት ሩም ውስጥ የነበርን ምናምን ነው። በጣም ብዙ ሰው ነው የመሰለው ሲያወሩትም እንደዛ 13 ሰው ነበረ ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነው። ትሰማላችሁ? እዚህ ጋር ያላችሁ ሰዎች ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደለ? እንደዚህ ሊሉ የቻሉት ይኸውልህ ዮኒ፣ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ላይክ ስለ አርቲስቶችም ስታወራ ዩቲዩብ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን ምን እነሱ እንዲሆኑ እያለ የምንነግራት እኛ አይደለንም። የራሷ የሆኑ የመረጃ እንትኖች አሏት። እኔ አሁን ላይክ አንተን ስላከበርኩክ ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም የእኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለ እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበርን
ከኔ ጋር ማለት ነው። ከእሷ ጋር ማብረን ነበር፣ ከጃኒ ጋር ማብረን፣ ከጆን ዳንኤል ጋር የምንገናኝ ከማንም ጋር እንትን የለብንም። ይሄ የከረረ ነገር የለብንም እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም የተጣሉት ዮኒ፣ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ ፈላጭ ቆራጭ ናችሁና የእነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት። እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ጂጂ ኪያ ከአዶናይ በተቃራኒ መንገድ መቆሟን ለማሳየት ሁሌም በየቀኑ እየመጣች የአዶናይን ደካማ ጎኖች ታነሳለች። ዛሬ ያነሳችሁ እንግዲህ ሎፍ አትራክሽን አይሰራም፣ ይሄ ነገር ማጭበርበር ነው እያለች ነው። እስኪ ስሙትና ምላሻችሁን ለጂጂ ኮሜንት ላይ ጻፉላት። የኔ ደግሞ ሞኝ ህዝብ ቁጭ ብሎ በቃ እኔ ልክ እንዳልሆነ ይሆናለሁ ካለ ትምህርት ካለ ጥረት ካለ ማንም ማርያም ስላለ ብቻ ወይ ኢየሱስ ስላለ ብቻ ምንም ነገር ሳይሰራ እንዴት የሚለው ነገር እንዴት አትሉ? እንዴት አይባልም? ሎ ፍትራክሽን ይሰራል። ይሁት እዚህ ጋር የሚጽፈው ራሱ ነው። አሁን ሶል የሚባለው ሰውዬ የነሱ ነው ነው ሎፍ አትራክሽን ብለው የሚያምኑት ምን እንደሆነ እኔ ምን አውቃለሁ? ማመን በቃ ማመን ሳይሰራ ነው እንደሚታመነው። እናንተ እኮ ከኋላ እኮ ፕላን ተደርጎላችሁ እኮ ፈንድ ተደርጎላችሁ እኮ ገንዘብ የሰው የህፃናትን እየሸጣችሁ ነው። ያ ቁጭ ብሎ በማሰብ በአንድ ወር ውስጥ አመጣጡን ዝም ብላችሁ አስቡት። አመጣጡን ማለት ነው። አመጣጡን አስቡት። ላይክ ይሄ እንትን እኮ ማለት እኮ ነው። ቢትኮይን መጀመሪያ ላይ ሲመጣ ማለት ነው የሆኑ ሰዎች ተሰጣቸው ያ ገንዘብ ተሰጣቸው። ከዛ በኋላ እነሱን ሲያይ ሌላው ደግሞ ኔትወርክ ብር አገኛለሁ በማለት በማዋጣት ሌሎቹን ያሳድጋል። ከዛ ሌላው አገኘው ይላል። ከዛ በቃ በማግኘትና ባለማግኘት ተስፋ ማለት ነው። ተስፋ ሌሎቹ በተስፋ ድሃ ይሆናሉ። ከ100 ሰዎች አንዱ በሚሰበሰበው ብር ያድጋል። ዩ አር 0